ድምጽሽ ባለ ህብር የጥቁር ህዝብ ፈርጥ ኩራት መመኪያም ዘላቂ ሰላምን ማምጣትና ሀገራዊ መረጋጋትን መፍጠር የሀገራዊ ምክክሩ አንዱና ዋነኛው ዓላማ ነው። እየተካሄደ ባለው ሀገራዊ ምክክር በአርሶና አርብቶ አደሩ መካከል የሚከሰቱ ግጭቶችን በዘላቂነት በማስወገድ ለዓለመግባባቶች እልባት የሚሰጡ የመፍትሄ ሐሳቦችን ያስቀምጣል ተብሎ ይታመናል። ይህ የሚሆነው አርሶና አርብቶ አደሩ በሀገራዊ ምክክሩ ግልጽ፣ አሳታፊና አካታች በሆነ መንገድ ተሳታፊ መሆን ሲችሉ ነው። ይሄ አገር አቀፍ የምክክር ጉባኤ በጣም ሰፊ ጉባኤ ነው። ብዙ ህብረተሰብ ያቀፈ ነው። ከሁሉም ክልሎች የተውጣጡ ማህበረሰቦች ያሉበትና ጥሩ አካታችነት የታየበት ጉባኤ ነው። በእርግጥ የኢትዮጵያ አርሶ አደርም ሆነ አርብቶ አደር ግጭትን የሚፈታበት ሀገር በቀል ዕውቀትና ባህላዊ የእርቅና የሽምግልና ስርዓት አለው። ይህን ባህላዊ የእርቅ ስርዓት ከእንደዚህ አይነት ዘመናዊ የምክክር ስርዓት ጋር አዋህደው ሲተገብሩት ደግሞ ሀገር በጋራ መተማመን ትጸናለች። ለዚህም ነው አርሶና አርብቶ አደሩ በሀገሩ ጉዳይ ያለምንም ልዩነትና ተጽዕኖ በሀገራዊ ምክክሩ እየተሳተፉ ያሉት። አካታች ወሊገላሳቲ በመጀመሪያ ደረጃ የምክክር ሂደቱ በጣም ደስ የሚል ነው። ምክንያቱም ብሔር፣ ሃይማኖት፣ ትልቅ ወይም ትንሽ ሳይባል እንደ ሀገር በአንድ ላይ አቅፎ እየሄደ ስለሆነ በጣም ጥሩ ነው። በጣም ደስ ይላል። እኛ ከጠበቅነው በላይ ነው እያየን ያለ ነው። አርጋ ጅራ ጀቹ ለማይሮ አማካን መጀመሪያ ቀናችን ስንጀምር በከብቻ ንግግር ራሱ የብሔር ብሔረሰቦች በብዙሃነት የታከፈ ነው ስንጀምር የነበረው። ይሄ ንግግር መጀመሪያ ጊዜው ነው ለሀገራችን ኢትዮጵያ። አይተላማን ልምድ አይነበሩም በዚህ ጉዳይ ላይ። ከዛ ዛሬ ትክክል ነው፣ ክርክር አይደለም ምክክር ነው። አንከራከርም። በአንዳንድ ጉዳዮቹ አካታችነቷ 100% ነው እየተሞላ ያለው። እኩል ባይኩል ሁሉንም እኩል ባይኩል ተነጋገሩ፣ ተደማመጡ፣ ተመካከሩ ብሎ ስለወሰነን እኩል ባይኩል እያወራን ችግራችንን ከውስጥ እየነቀልን ያብርነውና ባሰኔ ኮንጎን መክረን ታሪክ ያውሳ። የኢትዮጵያ ኢኮኖሚ የጀርባ አጥንትና የማህበረሰብ መሰረት የሆኑት አርሶና አርብቶ አደሮች በሀገራዊ ምክክሩ ያላቸው ተሳትፎ ለዘላቂ ሰላምና ልማት ወሳኝ ነው። ኢትዮጵያን ያለነሱ ማሰብ አይቻልም። ዛሬም ስለ ነገዋ ሀገር ለመምከር በወሳኙ ሀገራዊ ምክክር መድረክ ላይ እየተሳተፉ ይገኛሉ። ክፍል አርሶ አደር ክፍል አርብቶ አደር መሃል ነው የመጣሁት። አሁን እዛ ላይ በጣም ደስ ያለኝ የአርሶ አደርና የአርብቶ አደር ኢኮኖሚ መሰረት ያደረገ አጀንዳ እዛ ላይ አለ። በጣም ነው የተደሰትኩት። እነዚህ አርሶ አደሮችና አርብቶ አደሮች የኢኮኖሚያቸውን ለማሳደግና ለማዳበር በጣም ሁሉ ጊዜ ጥረት ያደርጋሉ፣ ይጠይቃሉ። ምክክር ሂደቱ በጣም ደስ የሚያሰኝ ነው። አንዱ ከአንዱ በላይ አይደለም፣ አንዱ ከአንዱ በታች አይደለም። አንድነታችን፣ አንድ ሆነን መነጋገራችን፣ መፍታታችን በጣም ደስ የሚያሰኝ ነው ይላለሁ። አስከሰት ህርማቹን ቆቴ ቡላ ምቲ በመሰረቱ እዚህ ውስጥ የተሳተፈው አርሶ አደር ብቻ አይደለም። የተሳተፈው አካል በጣም ብዙ ነው። በርካታ አካላት እዚህ ውስጥ ተሳትፈዋል። በዚህ መልኩ ብዙ አካላትን ያካተተ እንዲህ አይነት ውይይት መኖሩ ለዚች ሀገር በጣም ጥሩ ነው። በጣም ደስ ያሰኛል። ሀገር ያቀናል፣ ጥሩ ሀገር ይፈጥራል። የጋራ ሀሳብ ነው። እንደ ሀገር ያሉብንን የሰላም ችግሮች ይፈታል ብዬ አስባለሁ። ረኮ ነገኛ ተከነለ ንፉራ ጀዲ ያመናይጆ አርብቶ አደርም ሆነ አርሶ አደርም ሆነ ሰላም ሲኖር ነው። እኛ አሁን ትልቁ ነገር እንደ አገሪቷ ሰላም እንፈልጋለን። አርሰን ካርሰን በኋላ ለመሰብሰብ የሰበሰበውን ከዚህ ገበያ ነጋዴ እንዲወስድ አንደኛ ሰላም ከኖረ ነጋዴው ከኛ እጅ እህልም ወስዶ ያኛው ላይ ይገበያታል፣ ይሸጣል የሚለው ላይ እየተወያየን ሰላም እንዲመጣ ነው ዋናው። ሀሳብ ለመንጣት ፍሪ ነው፣ ነፃና ገለልተኛ የሆኑት ነው። አሁን እኛ ሀሳብ ለመስጠት በነፃ ነው ሀሳባችን የምንገልጸው፣ ያለምንም ማቋጨት ያለምንም ቆም ሀሳባችን በግልጽ እንቀመጣለን። ከዛም ተሳታፊዎቹ እያዳመጥከው ነው የምንሄደው። በጣም ጥሩ ነው ብዬ ነው የማስበው። ምክንያቱም ሁሉም የማህበረሰብ ክፍል አካታች ያደረገ ስለሆነ ሁሉም ማህበረሰብ ደግሞ የራሱን ችግር ተናግሮ እዚህ ጋር ፈቶ ነው የሚሄደው ብዬ ነው የማስበው። በጣም አስተዋጽኦ አለው። ምክንያቱም እያንዳንዱ ህብረተሰብ
ክፍል ለኔ የምስማማኝ ይሄ ነው ብሎ ሲያስብ ሌላኛው ደግሞ ያ ለተቀራኒው አካል ጉዳት ይመስለውና በጣም ስንጋጭ ነበር። አሁን ሰብሰብ ብለን ስናየው ግን የኔ ችግር የራሱ የሌላውም ችግር ነው። ወደ አንድነት የማምጣቱን ሐሳብ እያዳበር ነው ወተን ኢትዮጵያን እንዴት እንገንባት፣ ኢትዮጵያ ዛሬ ሀገረ መንግስት ሆኖ እንዲታይ እንዴት እናድርግ የሚል ላይ ደርሰናል። የመግባባት ደረጃው በጣም ከፍ ያለ ነው። ለእርሻና ለግጦሽ መሬታቸው ዋስትና፣ የውሃ አቅርቦት እጥረትና ግጭቶች ዘላቂ ሰላም የእነዚህ ማህበረሰቦች የዘመናት ጥያቄዎች ናቸው። አገራዊ ምክክሩ እነዚህን ስር የሰደዱ የዘመናት ጥያቄዎች በሰለጠነ መንገድ ለመፍታት ትልቅ እድልን ይዞ መጥቷል። አርሶ አደሩም የሀገር ሽማግሌዎችም እንደዚህ ያለው መታሰቡ ከእንግዲህ ወዲህ ሰላም ነው፣ እርካታ ነው፣ አንድነት ነው፣ መቻቻል ነው፣ ሰላም ነው። ከምክክር በኋላ ያለው ነገሮች በጣም ደስታ ነገር አለ። ሰዎቹም ይሄን ሰምቶ በጥሩ ሁኔታ ያው እንግዲህ በየአገሪቷ በየጫፎ ያለ ሰዎች እኛን እየጠበቁ ነው። ከዚህ ውይይት በኋላ ጥሩ ነገር አለ ብሎ ያው ሁሉ ሰዎች ሙርም ከውጭም ዲያስፖራም ሆነ አገር ውስጥም የተሰባሰቡት ከጫፍ እስከ ጫፍ የመጡ ሰዎች የላኩ ሰዎች ከዚህ ውጤት የሚጠብቁ ሰዎች እኛም ጥሩ ውጤት ይዘን ወርደን ልማታዊ እናደርጋለን የሚለው ነገሮች ስላለበት አሁንም ልማታዊ እንሆናለን። መንግስትም በሰላም መንገድ ይሄ አጀንዳ ይዞ የሚሰራበት መንገድ አቅጣጫው ይቀመጣል የሚለው ነገሮች አሉ። እነሱም የኛን እየጠበቁ ነው። መንግስትም ሆነ ከዚህ በኋላ ያለው ነገሮችን ለቅሞ ወስዶ በየደረጃው እየሰራ ሲሄድ ኢትዮጵያ ሰላም ትሆናለች የሚለው ነገሮች አለ። ከቀበሌ እስከ ሀገር አቀፍ ደረጃ በተካሄደው የባለድርሻ አካላት መረጣ የአርሶና አርብቶ አደሩ ማህበረሰብ ተወካዮች በቀጥታ በህዝብ ተመርጠዋል። የአርሶና አርብቶ አደሩ ተሳትፎ ለሀገራዊ ምክክሩ ስኬት ቁልፍ ነው። ምክክር ሂደት በኋላ እንግዲህ ሁላችንም የኢትዮጵያ ሰላም ለማስጠበቅ ነው የመጣ ነው ወደዚህ። የክልሎቻችንም ወክለን ስንመጣ የታመመችዋን ኢትዮጵያን እናድናለን ብለን ነው የመጣ ነው ወደዚህና አድነናትም እንሄዳለን ብዬ አስባለሁ። የሀገራዊ ምክክር ሂደቱ ውጤታማ የሚሆነው የህዝቡ እውነተኛ ጥያቄዎችን ማካተት ሲችል ብቻ ነው። አርሶና አርብቶ አደሩ ደግሞ የዚህች ሀገር ዋነኛ ምሰሶ በመሆናቸው ድምጻቸው እኩል እድል ያገኝ ዘንድ በምክክሩ በንቃት በመሳተፍ ላይ ይገኛሉ።